መጣ ከወራት ሁሉ ተወዳጁ እንግዳ ለቀናት ቆይታ ሊያርፍ እኛ ዘንዳ ትርፈ ብዙ ነው ወሩ ከስሩ ለተጎዳ ሀያም በርታ ለሚያጓጓ ምንዳ ነንና ሁላችንም የኃጢአት ባለዳ። السلام عليكم ورحمة الله تعالى وبركاته. مقداد ابن الأسود بمبال نبر يبلد يميتاوقو بجاهلية زمن أسود ابن عبد اليغوث يتبالسو بما دقو الجنة وسده بوقتو دم بمسرتم يا أسود سم وسده مقداد ابن الأسود تباله إسلام من يوم لج በወላጅ አባቱ ብቻ መጠራት እንዳለበት ሲያውጅ በአባቱ በዓምር ኢብኑ ሰዓድ ስም መጠራት ጀመረ። ጓደኞቹ ሚቅዳድ ኢብኑ ዓምር ፈረሱን ለመጀመሪያ ጊዜ በአላህ መንገድ ፊ ሰቢልላህ ተግባር ላይ ያዋለ መሆኑን ገልጸዋል። ሚቅዳድ ኢስላምን በቀዳሚነት ከተቀበሉ ሰዎች አንዱ ነው። በ77ኛው ተራ ቁጥር ላይ ይገኛል። የቁረይሽ ነገድን የግፍ እርምጃ አይቷል፣ ተሰቃይቷልም። ቢሆንም አልተሸነፈም። በትዕግስት ፈተናውን አልፏል። በበድር ጦርነት ወቅት የወሰደውን አቋምና ያሳየው ጀግንነት የሚደነቅ ነው። አላህ መልእክተኛ አለይሂ ሰላቱ ወሰላም ባልደረባ የሆነው አብዱላህ ኢብኑ መስዑድ የሚለው አለ። ከሚቅዳድ ጋር በአውደ ውጊያ ተገኝቻለሁ። የእርሱ ጓደኛ መሆን ከእርሱ ጋር መዝመት በዚህ ዓለም ከሚገኙ ነገሮች ሁሉ የበለጠ ደስታ ይሰጠኛል። በዚህ ታሪካዊ ወቅት ቁረይሾች በኩራትና በትዕቢት ተወጥረው ያለ የሌለ ኃይላቸውን አሰባስበው በተነሱበት ወቅት በዚያ ቁረይሾች ሙስሊሞችን ለአንዴና ለመጨረሻ ጊዜ ለመደምሰስ ቆርጠው በተነሱበት ዕለት በዚያ ሙስሊሞች በጣት በሚቆጠሩበት ወቅትና ለኢስላም ሲባል በተደረገው ጦርነት ውስጥ ተሳትፈው በማያውቁበት ተጨባጭ ሁኔታ በዚያ የመጀመሪያ በሆነው ኢስላማዊ ዘመቻ በበድር ጦርነት ሚቅዳድ የተናገረው ታሪካዊ ንግግር ነበር። ነቢዩ ሙሐመድ አለይሂ ሰላቱ ወሰላም አብሯቸው ያሉትን ሙስሊሞች ኢማን በመፈተሽ ላይ ነበሩ። በፈረሰኛና በእግረኛ ጦር የተሰለፈውን ጠላት ለመቋቋም ያላቸውን ብቃት እየለኩ ነበር። اللهم إنك عفو تحب العفو فاعف عنا። ጦርነቱ በምን መልክ መካሄድ እንዳለበት ምክር ጠየቁ። የነቢዩ አለይሂ ሰላቱ ወሰላም ባልደረቦች አስተያየት ምክር በመልእክተኛው የሚጠየቁት የኢስሙላ እንደሆነ ያውቃሉ። ጥሩ አስተያየትና ምክር የሰጠ ተቀባይነት ይኖረዋል። የብዙሃኑን ሐሳብ ነቅፎ የቀረበ ሰው አይነት ሂስ አይቀርብበትም። ሚቅዳድ በነበረው የዳበረ የጦር ልምድ መሰረት በቅድሚያ አስተያየት ለመስጠት ፈለገ። ቢሆንም አቡበክር ረዲየላሁ ዐንሁ ቀደሙት፣ ዑመርም ረዲየላሁ ዐንሁ ተከተሉ። በሶስተኛው ደረጃ ቁርጠኛ ሐሳቡን አቀረበ። የአላህ መልእክተኛ ሆይ አላህ ባሳየውት መንገድ ይምሩ፣ እኛ ከርሶ ጋር ነን። በአላህ ስም እንምናለን። እኛ የኢስማኤል ልጆች ለሙሳ ያሉትን አንተና ታላቅ ወንድምህ በመሄድ መዋጋት ትችላላችሁ፣ እኛ እዚህ ተቀምጠን እንጠብቃችኋለን የምንል አይደለንም። የኛ አቋም ይህ ነው፣ ተዋጉ፣ እኛ ከርሶ ጋር በመሆን እንፋለማለን። ነፍሴ በእጁ በሆነች ጌታ እምላለሁ፣ በቀኝህም ሆነ በግራህ እንዲሁም በፊት ለፊትህ እንዋጋለን አላህ ለድሉ እስኪያበቃህ ድረስ። ነቢዩ ሙሐመድ አለይሂ ሰላቱ ወሰላም በሚቅዳድ ኢብኑ ዓምር ንግግር ልባቸው ተነካ፣ ፊታቸው በደስታ አበራ። በዙሪያቸው የነበሩ ሱሐቦችና ምእመናንም በተመስጦ ባዳመጡት የሚቅዳድ ንግግር ስሜታቸው ተቀሰቀሰ፣ ወኔያቸው ታደሰ። የአንሳር ወይም የመዲና ነዋሪዎች ተጠሪ የሆነው ሰዓድ ኢብኑ ሙዓዝ ከተቀመጠበት በመነሳት እንዲህ አለ፣ የአላህ መልእክተኛ ሆይ እኛ በርሱ አምነናል፣
እውነተኛ መሆኑንም ተቀብለናል። ይዘው የመጡት ነገርም ሐቅ መሆኑን መስክረናል። ይህንንም ለማረጋገጥ ቃል ኪዳን ገብተናል፣ መተማመኛ ሰጥተናል። የአላህ መልእክተኛ ሆይ ባሻውት መንገድ ይጓዙ፣ እኛ ተከታዮች ነን። በእውነት በላኩት ጌታ ስም እምላለሁ፣ እኛ በጦርነት ታጋሾች ነን። በፍልሚያ ወቅትም የምናፈገፍግ አይደለንም። አላህ ከኛ ውስጥ የአይኖ ማረፊያ የሚሆኑ ሰዎችን ሳያሳየው አይቀርም። በአላህ ረድኤት ይዘውን ይሂዱ። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቀልብ አሁንም በምስራች ተሞላ። አጭር ትዕዛዝም አስተላለፉ። ወደፊት አይዟችሁ። اللهم إنك عفو تحب العفو فاعف عنا። ሁለቱም ኃያላት ተፋጠጡ። ውጊያው ተጀመረ። ከሙስሊሞች ወገን በፈረስ ላይ ሆነው ሲዋጉ የነበሩት 3 ሰዎች ብቻ ነበሩ። ሚቅዳድ ኢብኑ ዐምር፣ መርሰድ ኢብኑ አቢ መርሰድና ዙበይር ኢብኑ አልዓዋም ረዲየላሁ ዐንሁም ናቸው። ሌሎቹ አብዛኞቹ እግረኛ ነበሩ። ጥቂቶች ደግሞ በግመል ላይ ሆነው ነበር የሚዋጉት። ቀደም ሲል ያቀረብነው የሚቅዳድ ንግግር ጀግንነቱን ብቻ የሚያመለክት አይደለም፣ ጥበቡንና ጥልቅ ሐሳቡንም ነው። ሚቅዳድ አርቆ አሳቢ ሱሐባ ነበር። በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም አሚር አድርገው ላኩት። ሲመለስ መሪነትን እንዴት አየኸው አሉት። ወደ ነፍሴ እንድመለከት አድርጎኛል። የቡድኑ መሪ ብሆንም ራሴን እንደ ተራ ሰው ነበር የቆጠርኩት። ከፍተኛ ብቸኝነት ነበር የተሰማኝ። በዚያ በእውነት በላከው ጌታ ይሆንብኝ። ከእንግዲህ ወዲያ ምንም ጊዜ ቢሆን በሁለት ሰዎች ላይ እንኳ አዛዥ ወይም አሚር አድርገው አይላኩኝ። ይህ አባባል ጥበብና ብልህነት ጎራ ካልተመዘገበ ሌላ ምን ሊከተብ ይችላል? ሚቅዳድስ ጥበበኛና አስተዋይ ካልተባለ ሌላ ምን ሊባል ነው? ደካማ ጎኑን በማወቅ ብቁ ባልሆነበት ቦታ ላይ ላለመገኘት የተወሰነ ሰው ማግኘት ቀላል አይደለም። ለመሪነት የሚያበቁ ባህሪያት እንደሌሎች በማወቅ ከእንግዲህ በሁለት ሰዎች ላይ እንኳ መሪ ሆኖ መገኘት የማይቻለው መሆኑን በቃለ መሐላ አጸደቀ። ድንቅ አቋም! ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም የሰማውን አንድ ብሂል ደጋግሞ ይናገር ነበር። ሚቅዳድ ራሱን ከፈተና ውስጥ ያልጣለ የታደለ ነው። በመሆኑም መሪ ሆኖ መገኘት ለፈተና እንደሚዳርገው መረዳቱ ነፃ ሊወጣ የሚችለው ከዚህ ኃላፊነት ራሱን ሲያገል መሆኑ ተሰማው። በሰዎች ላይ መፍረድ እንደማይሆንለት በመገንዘብ ራሱን ከስልጣን አራቀ። ሚቅዳድ ኢብኑ ዐምር እስከ ለተሞቱ ድረስ ጥበብ የተሞላበት ምክሮቹን ከመለገስ ወደ ኋላ አላለም። ጓደኛው የሚከተለውን ዘግቦልናል። በአንድ ወቅት በሚቅዳድ ዙሪያ ተሰባስበን ባለንበት ወቅት አንድ ሰው መጣ። እንዲህም አለ፣ እነኚህ የአላህ መልእክተኛን ዓለይሂ ሰላቱ ወሰላም ያዩ ሁለት አይኖችህ ምን ያህል ያማሩ ናቸው። اللهم إنك عفو تحب العفو فاعف عنا። እኛ አንተ ያየኸውን ብናይ እንመኛለን። አንተ ከነቢዩ ዓለይሂ ሰላቱ ወሰላም ጋር በመሆን የተገኘባቸውን ቦታዎች ብንገኝም ምን ያህል ደስ ባለን ነበር። ሚቅዳድም እንዲህ አለ፣ አንደኛችሁ አላህ ከርሱ ሩቅ ያደረገውን ሊያጋጥመውና ሊያገኘው የማይችላቸውን ነገር መመኘቱ አስፈላጊ አይደለም። ምክንያቱም ያንን አጋጣሚ ቢያገኝ ኖሮ ምን አይነት አቋም ሊኖረው እንደሚችል የሚያውቀው ነገር አይኖርም። በአላህ ስም እምላለሁ፣ በአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘመን የኖሩ ሰዎች ነበሩ። ግና አላህ ሱብሓነሁ ወተዓላ በአገጫቸው ጀሃነም ውስጥ እንዲጣሉ አድርጓል። አላህ ሱብሓነሁ ወተዓላ እንደነርሱ መከራ ላይ ከመውደቅ የጠበቃችሁ ለሆነውና በጌታችሁና በነቢያችሁ ዓለይሂ ሰላቱ ወሰላም እንድታምኑ ላደረጋችሁ ጌታ ምስጋና አታደርሱም? በእርግጥ ጥበብ የተሞላበት ምክር ነው።
አላህና መልእክተኛውን አለይሂ ሰላቱ ወሰላም የሚወድ ማንኛውም ሙስሊም በነቢይ ሙሐመድ አለይሂ ሰላቱ ወሰላም ዘመን ቢኖር እርሳቸውንም ቢያይ የሚመኝ ሆኖ ነው የምታገኘው። ሚቅዳድ ግን አርቆ ሐሳቢ ነው። የዚህን ምኞት አስከፊ ገጽታም እንድናስታውስ አድርጎናል። ለመሆኑ አንድ ሰው በነቢይ ሙሐመድ አለይሂ ሰላቱ ወሰላም ዘመን መኖሩ ብቻ ለጀነት ያበቀዋል? በነቢይ ሙሐመድ አለይሂ ሰላቱ ወሰላም ዘመን ኖሮ ሳለ የገሃነም ባልደረባ ቢሆንስ? ከካህዲዎች ጎን ቢሰለፍስ? ታዲያ አላህ ሱብሓነሁ ወተዓላ ኢስላም መሰረት በያዘበትና በተረጋጋበት ዘመን የተፈጠረ ሙስሊም አላህን ማመስገን እንጂ ሊያስገኘው በማይችለው ዘመን አጉል ተስፋ መሞላት ምን ያስፈልጋል ነው የሚቅዳድ ኢብኑ ዓሚር እይታ። ሚቅዳድ ለኢስላም ያለው ፍቅር ከፍተኛ ነበር። ንቃት የተላበሰና ጥበበኛ ሰውም ነበር። በመዲና ከተማ ላይ ስጋት ሲያንዣብብ ሚቅዳድ በፍጥነት ወደ ነቢዩ አለይሂ ሰላቱ ወሰላም ቤት ይገባል። ሰይፉን ወጥሮ ዘብ ይቆማል። ኢስላም የበላይ እንደሆነ ልሞትሻለሁ የሚለው ሚቅዳድ አላህን መልእክተኛውንና ኢስላምን የሚወድ ጀግናና አስተዋይ ሱሐባ ነበር። መልእክተኛውም አለይሂ ሰላቱ ወሰላም የሚከተለውን የምስክርነት ቃላቸውን ሰጥተውታል። አላህ እንድወድህ አዞኛል፣ እንደሚወድህም ገልጾልኛል። ያ አላህ መልካም ስራቸውን ይውደድላቸው። አላህ ስብሓንሁ ወተዓላ እኛንም ይውደደን፣ እኛም ከሚወዱት ያድርገን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.